ድንገት ቀሰቀሰችኝና ደም ይፈሰኝ ነው አለችኝ። 3 ወራ ምናምን አካባቢ ጠይቄው ነው ይሄን ነጭ ለባሽ አስወጥልኝ። የእሷን ስሜት በመጠበቅና እኔ በማውቀው የሕክምና እውቀት መካከል እንግዲህ ጭንቅላት ውስጥ ውጥረት ተፈጠረ። በዜማ መሳሪያ ዘምሬ ባለማወቄ ትንሽ የኔ ፓርት ነበረ ከባድ የነበረብን። ሔዋን አካሌ አቤት አዳም ሆይ ሔዋን አካሌ አቤት አዳም ሆይ ከእግዚአብሔር የተሰጠሽ በረከት ነሽ። አዳም አካሌ አያውቀውም ብዬ የማስበው ነገር በጣም ጎበዝ የጂምናስቲክ ባለሙያ እና ስፖርተኛ እንደነበረች ነው። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ። እሱ ባለቤቴ ብሩክ ፍስሐ ይባላል። እሷ የተከበሩ ቀዳማዊት እመቤት ራሔል እሸቱ ትባላለች። ክብርት ባለቤቴ ነች። የምንተዋወቀው ከልጅነትም ጀምሮ ስለነበር በዚህ ቀን ተዋወቅን የሚለውን ቀኑን አናውቀው፣ ግን እንተዋወቃለን ከልጅነት ጀምሮ የአንድ ሀገር ልጆች ነን። ኤግዛክትሊ የተዋወቅንበትን ሞመንት ለመናገር አንችልም፣ ግን አንዳንድ ሰዎች እና አንዳንድ መረጃዎች እንደሚጠቁሙት በሕፃንነታችን ጀምሮ እንተዋወቃለን። እንደውም አንድ ቤተክርስቲያን ላይም እንዳገለገልን ያው እኛ እናውቀው ልጆች ሆነን አንዳንድ የታሪክ መዛግብቶች አንዳንድ ሰዎች ይነግሩናል። በተለይ በሱ በኩል የሱ ጓደኛ ወዳጅ ወንድም ነግሮናልና እንዲያውም ፎቶም ሳይኖረን አይቀርም። ያው እንደምታየው እንግዲህ ሸበላ ነኝና ተጀንጅኜ ነው ጠይቄው ነው። የኛ የፍቅር ህይወት መጀመሪያ የሚለየው ምን መሰለህ? እንደዚህ አፈቅርሻለሁ አፈቅርሃለሁ ተባብለን ከዛ ላስብበት ጊዜ ስጠኝ ምናምን ተባብለን አይደለም እንትን ያለው። መጀመሪያ እንግዲህ እንዳልኩት ትወቃለን። ከዛ ወንድሜ እህቴ በሚል እንትን በተለይም በሶሻል ሚዲያ በደንብ እናወራ ነበርና ስለዚህ በወንድሜ በእህቴ ትውውቅ ቆየን። ከዛ መቀራረቦቹ በጣም እየጨመሩ እየበረቱ ሲመጡ ስሜቶቻችን ከወንድሜ እህቴ ጠንከር እያለ መጣ። ከዛ በቃ ሳናውቀው ይሄ ፍቅር የመላመድ ውጤት አይደለ፣ ሳናውቀው ፍቅር ውስጥ ገብተናል እና ስለዚህ ሁለታችንም በኩል ሰዓት ነው ፍቅራችን የተገላለጸውና አንዳችን ቀድመን አይደለም። ግን በዚህ መሀል ምንድነው የተፈጠረው? እሱ እህቴ ወንድሜ ተባብለን በምናወራ ሰዓት ግን ያው የልጆቼ እናት የምትለው ቋንቋ ሁሌ ነበረችና እኔ ደግሞ ብዙ እንትን አይለኝም ነበር። ያው ያ ስሜት ውስጥ ስላልነበር ነው ማለት ነውና ሲቀልድብኝ ይመስለኝ ነበር። ያው ትንቢቱ ተፈጽሟል። የልጆች ያጎትም የልጆች አባትም እንዴት ይሆናል ብላ እኔ ግን ያው ትንቢት እየተናገርኩ ነበር። ራእይ እየታየ ነበር። ብዙ ልዩነት የላትም ልጅ ውጭም ውስጥም የተለያየ አይነት ጸባይ የላትም። በባህሪዋ ግልጽ ነች፣ በጣም ተጫዋችም ነች። ይሄ ባህሪዋ ደግሞ ውጭ ላይም ውስጥ ላይም አፕሊካብል ይሆናል። ስለዚህ አንድ ነች ብል ነው የሚቀለኝ። ውጭም ውስጥም የተለያየ ጸባይ የላትም። ያው በጣም ነው ልዩነት ያለው። ለምሳሌ ውጪ በጣም
ሲሪየስ ነው፣ ሰውን አያወራም ምናምን ነገር። ቤት ውስጥ ደግሞ በቃ ኮሜዲ ነው፣ በጣም ተጫዋች ነው። እዚህ ይለያያል በጣም። ሚስጥር እያወጣች ነው። እሺ የገጠመን ከባድ ፈተና በትዳር መካከል እንግዲህ ባባ ሲመጣ ነው፣ ወይ ደግሞ ሳረግዝ የእርግዝና ወቅት ነው። ልጅ ፈልገን እግዚአብሔርንም ጠየቅ ነው፣ እሱም ደግሞ ልጅ ሰጠን። ልጅ በሰጠን ሰዓት በጣም ደስ አለን። የልደቱ ጊዜ ነው በነገራችን ላይ ያበሰርኩት ማርገዜን ራሱ ማለት ነው። እና የዛ ጊዜ ገና የ15 ቀን ጽንስ ነበርና በጣም ደስ ብሎኝ አበሰርኩት። እሱም በጣም ደስ ብሎት ነበረ። እግዚአብሔርን አመሰገን። ከዛ በኋላ ግን በሶስተኛው ወር ላይ እንትን ጀመረ። ምንድነው የደም መፍሰስ ነው። እና በዛ ሰዓት ላይ በጣም ተደናገጥኩኝ፣ አለቀስኩ፣ ተስፋ ቆረጥኩ። እና እሱም የጤና ባለሙያ ስለነበረ በብዙ እያበረታኝ እየመከረኝ አሁን እንደዚህ ሊፈጠር ይችላል፣ ግን ደግሞ ያ ማለት ልጃችንን እናጠዋለን ማለት አይደለም እያለ ሲያበረታኝ ነበር። እና ያ ሁሉ ግን አለፈ። ያኛውን ፈተና ነበረ። ከዛ በኋላ ደግሞ የመውለድ ደረጃ ደረሰ። ጽንሱ 9 ወር ደረሰ። ያ ሁሉ ፈተና አልፈን በዚህ መካከል በወሬዎች ልቋጨው እንጂ በጣም ብዙ ነገሮች ነበሩ። ከ3 ወር እስከ 5 ወር እስከ 4 ወር እንደዛ በዛ ውስጥ ነበርኩኝ። ከዛ በኋላ ደግሞ ምጥ አልመጣም ማለት አንተ ጀምረው ይሄንን ሰብኮሪዮኒክ ሄማቶማ የሚባል ወይም ሄሞሬጅ የሚባል ህመም አለ በሕክምና ውስጥ። ይህ ህመም እንግዲህ ማንኛውም እርጉዝ ሴት ሊገጥማት የሚችል ብሊዲንግ ነው። ብዙ ጊዜ ምንድነው የሚሆነው ትንሽ የደም መፍሰስ ይኖርና ከዛ የሚጠፋ በራሱ የሚጠፋ አይነት ህመም ነው። ሪች ጋር ምን ሆነ መሰለ በጣም ከባድ ነበረ ብሊዲንጉ፣ በጣም አስደንጋጭ በሆነ መልኩ ማለት ነው። ምክንያቱም በደንብ ነው ማስታወሰው ሌሊት ላይ ድንገት ቀሰቀሰችኝ እና ደም የፈሰሰኝ ነው አለችኝ። 3 ወሯ ምናምን አካባቢ። ከዛ ሌሊት ስነሳ አልጋው እንዳለ በስብሷል እና በጣም እንትን ብሏል፣ በደም ርሷል እና ግራ ገብቶኝ በጣም ደንግጫለሁ። ምክንያቱም በእርግዝና ወቅት እንግዲህ የደም መፍሰስ በጣም ዳንጀር ሳይን ከሚባሉት ነገሮች መካከል አንዱ ስለሆነ ከዛ ደንግጫለሁ። ግን እሷ መደንገጤን ካየች እንደምትረበሽ ስለገባኝ ምንም እንዳልተፈጠረ አድርጌ በቃ ችግር የለም ሊያጋጥም ይችላል ብያለሁ። ደግሞ ሌሊት ነው መሄድ አንችልም ሐኪም ቤት በዛ ሰዓት በአጋጣሚ። ከዛ ተኛን ማለት ነው። ከዛ ተመልሰን ተኝተን ልብስ ቀይራ አንሶላ ቀይረን ምናምን ነገር 10 ሰዓት ነው 11 ሰዓት ብቻ ሌሊት 10 ሰዓት 11 ሰዓት አካባቢ ድጋሚ በስብሷል አንሶላችን እና በጣም ከባድ ነበር። ምክንያቱም እኔ ሄቪ ብሊዲንግ ሲሆን ምን ያክል ከባድ ምልክት እንደሆነ በእርግዝና ላይ ያውቀዋለሁ። እሷን ግን ያንን ማስጨነቅ ያንን ነገር እንድታውቀው ስለማልፈልግ የእሷን ስሜት በመጠበቅና እኔ በማውቀው የሕክምና እውቀት መካከል እንግዲህ ጭንቅላት ውስጥ ውጥረት ተፈጠረ። ኦልሞስት ከ3 ወር እስከ 5 ወር አካባቢ ለ2 ወር ምናምን ነገር በጣም ከባድ የሆነ ደም መፍሰስ ነበራት እና ሰርቫይቭ ያደርጋል ብሎ ማሰብ ከባድ ነበር ከሚፈሳት ደም አንጻር። ከዛ እግዚአብሔር መልካም ነው። በ5ኛ ወር ምናምን ነገር ሙሉ በሙሉ ቀጣለ። እንግዲህ በየሳምንቱ በየ15 ቀኑ አልትራሳውንድ ቼክአፕ ነበራት። ከዛ ይሄ ያለፈ እግዚአብሔር ይመስገን። ከባዱ ፈተና ግን የጀመረው እኔ ፊልድ ወጥቼ ነበር ለፊልድ ስራ ወደ አሰላ ምናምን ሄጄ ነበር። ፍሉድ አንሷል ተብላ እንደተነገራት ክትትል የምታደርግበት ሐኪም ጋር ነገረችኝ። ከዛ እኔ በአጋጣሚ ከአሰላ ጨርሼ የመጣበት ቀን ነበረ። እንግዲህ ሆስፒታል ገብታ እንድጠብቀኝ ያደረኩና እንደወረድኩኝ ከፊልድ ስራ ቀጥታ ወደ ሆስፒታል ነው የገባ ነው አይደል። ሆስፒታል አደረን። ከዛ ጠዋት ላይ ያው ማታ ባሉን የሚባል ፕሮሲጀር አለ እንግዲህ እሱ ገብቶላት ምጡን ኢኒሼት ለማድረግ ወይም ደግሞ ምጥ እንዲጀምራት ለማድረግ የሚሰራ ነው። ምንም ሳይፈይድላት እንዲሁ ብቻ ግን በጣም ብሊዝ እንድታረግ እንድትደማ አድርጓት ነው ያደረው። ምግብ አልበላችም፣ ሰርጀሪ ልትገባ አስቻለች በሚል እሳቤ እንደዚህ እያዩት ነው የነጋው። አልተኛውም ያን ቀን አይደል ማለት እንቅልፍ አይነ ተገልጦ ማንጋት ታውቃለህ፣ እንደዚህ ነው የነጋው።
ጠዋት ላይ ከራውንድ በኋላ እንግዲህ ፎሎ የምታደርጋት ሐኪሙ ኢንዳክሽን እንዲጀመር ኦርደር አደረገች። ማለት ተፈጥሯዊ በሆነ መንገድ ምጡ ስላልመጣ የምጥ መርፌ እንዲሰጣት ሆነ ማለት ነው። ስለዚህ ከጠዋት 3 ሰዓት ጀምሮ እስከ ቀን 9 ሰዓት ድረስ እንግዲህ የምጥ መርፌ በፍሉድ መልክ ሲሰጣት በኋላ ምንም አይነት የምጥ ምልክት ግን የላትም። እና የከበዳት ነገር ምን ነበረ? ካጠገቧ ሌሎች እንትኖች አሉ፣ ታካሚ ማነው ወላዶች እያማጡ እየወለዱ የምጥ መርፌ የሚሰጣቸው የምጡ መርፌ አማካኝነት ምጡ እየመጣላቸው የወለዱ ነበሩና እነሱን ስታይ ይበልጥ ይከፋት ጀመረ እና እየጠራችን እነሱ እኮ ወልደው ወጡ ከኋላ ነበር የገቡት ምናምን ትላለች እና እሱ ከባድ ነበረ። ከዛ 9 ሰዓት ከምናምን ሲያልፍ እንዳልኩ በጣም ብሊድ እያደረገች ስለነበረ እንግዲህ ከሌሊቱ ሙሉ ብሊድ ስታደርግ ነው ያደረው። ማለት ደም ሲፈሳት ነው ያደረው። ቀን ሙሉም እንደዛው፣ ግን ምንም አይነት ምጥ የለም እና በቃ ከባድ ስለሆነ ሐኪሟን አናገርኩትና ሰርጀሪ መስራት ይኖርባታል፣ ምክንያቱም ከባድ ሁኔታ ውስጥ እንደሆነች አሳወቅናት። ከዛም ስንት ሰዓት ነው? 11 ሰዓት ነው እንደዛ 10 ሰዓት አካባቢ ምናምን ነገር በቃ ሰርጀሪ እንድትሰራ ሆነ እና ሰርጀሪ እንድትሰራ ተወስኖ ገባች። ከባዱ ነገር የሚጀምረው ከዚህ በኋላ ነው። ምክንያቱም ገብታ አልደነዝዛልኩ እሱን ተናገሪ እስኪ፣ እንዴት ነበር እዛ ውስጥ ስሜቱ እንዴት ነበር? አዎ ማደንዘዣ ክፍል ያው የመጀመሪያ ነው ኦፕራሲዮን ክፍል ስገባ እና በጣም ከባድ ነበረ። ቤቱ በራሱ በጣም ያስፈራል ምናምን ብቻ ከባድ ነው ስገባ። ከዛ በኋላ መርፌ ሰጡኝ፣ የማደንዘዣ መርፌ። አልሰማልኝ ማለት ይሰማኛል፣ የሚያወሩት ይሰማኛል፣ ሲነካኝ ሲጠይቀኝ ይሰማኛል። ከዛ በቃ ሙሉ እንስጣት አሉ። እኔ ሙሉም ይሁን ጎዶሎ አላቅም በሰዓቱ። ያው ሙሉ ከተሰጠኝ በኋላ ቀስ ብዬ ደነዘዝኩ መሰለኝ። ከዛ በኋላ የተፈጠረውን አላቅም። ያው ስላልሽና አለቀ ማነው አልደነዝዝ አልኩኝ እያለችኝ ሰክረሽ ነው እንደ የገባሽ እያልኳት። ከዛ ከባዱ ነገር የጀመረው እዚህ ጋር ነው። ምን ሆነ? በጣም ረጅም ሰዓት ፈጀባቸው ሰርጀሪ ውስጥ ማነው ኦፕራሲዮን ዋርድ ውስጥ ገብታ ረጅም ሰዓት ወሰደ። ግራ ገባኝ እኔ። ያው ባለሙያ ስትሆን ደግሞ እንትን ትላለህ፣ ፕሮሲጀሩን የምትገምተው ነገር ስላለ ምን ያህል ሰዓት እንደሚፈጅ ምናምን የምታውቀው ነገር ስላለ ረጅም ሰዓት ወሰደ። ምን ደስ እያለኝ አይደለም፣ በጣም ጭንቀት ውስጥ ነው ያለሁት። ምክንያቱም በጣም ቀድሞም ደም ሲፈሳት ስለነበረ ያስጨንቀኝ ነበር እሱ። ከዛ ድንገት ደም ያስፈልጋታል ግን ክሮስማች አልተሰራም ምናምን ነገር እያሉ ሲያወሩ ሰማሁኝ። እዛ ወር አካባቢ ነው ያለሁት እና ከውስጥ ይሰማኛል ሲነጋገሩ፣ ከዋሩ ጎን ያሉት ሐኪሞች ማለት ነው። ከዛ በጣም ከባድ ስሜት ተሰማኝ። ምክንያቱም እንግዲህ በሕክምና ውስጥ ሰርጀሪ ከመግባቷ በፊት ብቻ ሳይሆን ቀድሞ ገና ኢንቨስቲጌሽኖች፣ ላብራቶሪ ኢንቨስቲጌሽኖች ሲላኩ ክሮስማች የሚባል ነገር ይሰራል። ለምንድን ነው የሚሰራው? ኢንኬዝ ያቺ እናት ወደ ኦፕራሲዮን ክፍል የምትገባና ሰርጀሪ የሚሰራላት ከሆነ በደም መፍሰስ ምክንያት ደም እጥረት ቢገጥማት ለእሷ የሚሆን ደም ግቢ ሆስፒታል ውስጥ ወይም ላብራቶሪ ውስጥ መኖሩ ለማረጋገጥ ክሮስማች የሚባል ነገር ይሰራል። ስለዚህ ያ አልተሰራላትም ነበር ማለት ነው። እና በቃ በጣም ነው ትንሽ ሾክ ያደረኩት። ምክንያቱም ትልቅ ሆስፒታል ነው ያለ ነው፣ ግን ይህንን ሳያደርጉ መግባታቸው በቃ ከባድ ነገር ፈጥሮብኝ ነበር። ከዛ እሱን ለማስተካከል ሩጫ በቃ እንደ ወፍ ነው ስሮጥ የነበረው። በአጋጣሚ ይዛው እንግዲህ ላብራቶሪ አካባቢም የኔው ጓደኞች ስለነበሩ በፍጥነት ሳምፕል ተወስዶ እንዲሰራላት ተደረገ ክሮስማች። በአጋጣሚ እንግዲህ ማን ነው ደም ነበረ። ከዛ ደም እንድትወስድ ተደረገ። 2 ዩኒት ደም ነው የሚያስፈልጋት ተብሎ አንድ እንድትወስድ ተደረገ። እዛ ውስጥ እንደዛ ሆኖ ልትወጣ አልቻለችም፣ በጣም ቆየች። ከዛ የሆነ ሰዓት ላይ ልጁ ወጣና የራሄል ቤተሰቦች ምናምን ተብሎ ልጁን አመጡት። እኔ ሀሳቢ በሞላ እሷ ጋር ነው የነበረው። ልጁ ቀይ ይሁን ጥቁር ይሁን እንዳይመስል ጉዳይ አልነበረም። እነ ሲስተር ምናምን ነገር ቤተሰቦች ስታፎች ምናምን ስለነበሩ ልጁን ተቀብለው
ልጁን ማስተካከልና ማለባበስ ምናምን ጀመሩ። ኢቭን ምን እንደሚመስል እንኳን አላየሁትም ልጁን። ምክንያቱም እዛ ውስጥ ደም እየወሰደች ያለች የልጄ እናት አለች። ከባድ ስሜት ውስጥ ነበርኩ። እሱ ብቻ አላበቃም። ከወጣ በኋላም ባባ በጣም ቆየች እዛ ውስጥ ማለት ነው። እና ግራ ገባኝ ምን ተፈጥሮ ነው ብዬ። ከዛ በጣም ከባዱ ነገር ምን ማለት ጀመሩ፣ እንኮ ይሄን ግዙ ብለው መድኃኒት ሰጡን ማለት ነው። የተሰጠው መድኃኒት ደግሞ አድሬናሊን የሚባል መድኃኒት ነው። እንግዲህ አድሬናሊን የሚባለው ህመም ማነው መድኃኒት አይደለም ኦአር ውስጥ ኢቭን መርፌ ክፍል ኢንጀክሽን ክፍል ሊኖር የሚገባ ነው። ኢመርጀንሲ ድረግ ነው። በማንኛውም ሰዓት እንግዲህ ሰዎች ሾክ ውስጥ ቢገቡ ቶሎ የሚሰጥ የኢመርጀንሲ ድረግ ነው። ስለዚህ ይህን የሚያክል ሆስፒታል ላይ ይህን የሚያክል እችን የምታክል መድኃኒት ወይም ደግሞ ማንኛውም ቦታ ልትኖር የምትገባ መድኃኒት የለችም ሲሉ በቃ በስመ አብ እንዴት እንደደነገጥኩኝ። ሮጬ ከዛ ፋርማሲ ሲሄድ ግቢ ውስጥ ጭራሽ እንደ ግቢው የለም ምናምን ነገር አሉ መድኃኒቱ። እንግዲህ አስበው የሚሰማኝ ስሜት፣ ምክንያቱም ባለሙያ ነኝ አውቀዋለሁ። ሰዎች ያንን መድኃኒት ባለማግኘታቸው በቃ ኦልሞስት ራሳቸውን ወደ ሞት እየተቃረቡ ነው እንደማለት ነው። እዛ የሚያክል ግቢ ውስጥ የለም ተባልኩኝ። በሩጫ ከግቢ ውጪ ቆሰቆስኩት ማለት ነው። እና በቃ በር ላይ ያገኘኋቸው ከግቢ ውጪ በጣም ፎቅ ነው እንግዲህ ስንተኛ ፎቅ ነው? 3ኛ ፎቅ ነው እርግጠኛ አይደለሁም። ብቻ ከሱ በደረጃ ወርጄ ከግቢ ውጪ ብን ብዬ ወጥቼ ፋርማሲ ስፈልግ አንደኛው ፋርማሲ የለም። ከዛ ሌላ ፋርማሲ በቃ በአጋጣሚ አስፋልት ዳር ነው ሆስፒታሉ። እንግዲህ ፋርማሲዎቹም አስፋልት ዳር ናቸው። ኢቭን እያስተዋልኩኝ አይደለም ሮጦ መኪናም ሊገጨኝ ምናምን ይችል ነበር። ብቻ ሮጬ አንደኛው ፋርማሲ ያገኘው አድሬናሊን ያለ ስለው አለ አለኝ። ስንት ነው ስለው የሆነ ብር ነገረኝ። ስፈትሽ ለካ ብር ኪሴ አልነበረም አጋጣሚ። ከዛ በቃ እንካ ስልኬን ያዘውና ስከፍል ትወስዳለህ ብዬ ስልኬን አስቀምጬ ስከንፍ እየሮጥኩኝ ወደ ሆስፒታል ገባሁኝ። ከዛ ያው ፈትሻቸው ትንሽ ቆዩ። እንግዲህ እየጠበቅኩኝ ነው። ከዛ ለካ ሳይታወቀኝ ስሜታዊ ሆኜ እምባዬ አይኖቼ ላይ መውረድ ጀምረዋል። እና በቃ ራሴን መቆጣጠር ስላቃተኝ ማለት ስሜታዊ ሆንኩኝ። ብዙ ጊዜ ስሜታዊ ለመሆን ቅርብ እንባል ሰው አይደለሁም። ያን ቀን ግን በቃ እያየኋት የማጣት ነገር ነው የመሰለኝ። ምክንያቱም እንትኖቹ የገጠሙኝ ነገሮች እዛ ጋር ያየኋቸው ነገሮች የሚያሰጉ ናቸው። ኮንሰልት መደረጓ ሐኪሟ ምናምን ግርግር መፍጠራቸው ምናምን ደስ አላለኝም ኢንቫይሮመንቱ። ከዛ እግዚአብሔር ይመስገን በቃ አሁን የብሩክ ማነው የራሄል ቤተሰቦች ምናምን ልብስ አዘጋጅ ብሎ ደረብልናትና ልብስ ወጣች። አንደኛው ብለድ አልቋል ኦልሬዲ። ሌላኛው ሁለተኛው ብለድ ተቀጥሮላት ነው የወጣችው፣ ሁለተኛው ዩኒት ማለት ነው። ከዛ በቃ ህይወት በጣም አባብጣለች፣ ፊቷ አብጧል ምናምን። ምክንያቱም እንግዲህ ሾክ ውስጥ እየገባች ስለነበረ ብለድም ፍሉድም ምናምን ነገር በአንድ እየሰጧት ስለነበረ አባብጣለች። ከዛ ፍሉዱ እንግዲህ ብዙ ጊዜ ደም ሲሰጥ ፍሉድ አብሮ አይሰጥም። ግን ያው እንግዲህ እነሱ ሾክ ስለገባችባቸው አማራጭ ስላጡ ነው በአንድ እጇ ብለድ እየወሰደች ነው፣ በአንድ እጇ ፍሉድ እየወሰደች። ፊቷ አብጧል፣ ሰውነቷ አብጧል። ብቻ ግን አይኗን እንደ መግለጥ ምናምን ነገር እያደረገች ስለነበረ ትንሽ ተንፈስ አልኩኝ። ወደ ክፍሏ ገባች። ደም ግፊቷ በጣም እየቀነሰ ኦክሲጅኗ በጣም ቀነሰ። እዛ ውስጥ ክፍል ውስጥ ከገባች በኋላ ሁሉን ነገር የምታውቀው ሲሆን ማለት ይደብቁ አይችሉም። ከባዱ ነገር እሱ ነው። እዛው ጋር በእንግሊዝኛ ይሁን በምንም ሲያወሩ እየሰማሁ ነው። ምንም የሚለኩትን ነገርም በአይኔ እያየሁ ስለሆነ ትንሽ ይከብዳል ስሜቱ እሱ። ብቻ ኦክሲጅን መጠኗ ዝቅተኛ ሆነ። ኦክሲጅን ተደረገላት። ብለድ ፕሬሸር ደግሞ በጣም ክሎዝሊ ሞኒተር መደረግ አለባት። ከዛ ቢዚ ስለነበረ ሆስፒታሉ ላይመጡ ይችላሉ ብዬ ችግር የለውም ለእኔ አስቀምጡልኝ እና እዚህ እኔ በየሰዓቱ ለካት በሚፈልገው ሰዓት ለካታለሁ ብዬ ሐኪሞቹን እዛው እንዲያስቀምጡ አደረኳቸውና እኔ ራሴ ፎሎ ማድረግ ጀመርኩኝ። ከዛ እግዚአብሔር ይመስገን የተሻሻለ መጣ። ባታ ላይ ነቃች፣ አይኗንም ገለጠች በደንብ። እና በዛን ቀን ምን ተረዳሁኝ? የሰው ልጅ ጥንካሬ የሚፈተነው የሚወደው ሰው የሆነ ነገር ሆኖ ያየበት ቀን ነው። ከዛ ልጄን ያልሽ መጀመሪያ ምንድን ነው ያልሽ? ይሄን ነጭ ለባሽ አስወጡልኝ ሐኪሙ እንዳይገባ ያልኩት እና በረደኝ። አስታውሳለሁ በረደኝና ይሄ ነጭ የለበሰውን ዶክተር እንዳታስገቡት ብያለሁ መሰለኝ። ሰመመን ውስጥ ሆና ነው እና በቃ እንደዛ ሆነ።
እግዚአብሔር ይመስገን ደህና ሆነች። ከዛ እንግዲህ በንጋቷም እንግዲህ አንዳንድ ምርመራዎችን ማድረግ ነበረባት። ፋይናሊ ግን ሁሉም ነገር ሰላም ሆነ። እግዚአብሔር መልካም ነው። ያው ከብዙ ነገር ከብዙ ጣውረዶች በኋላ ገና ነሽ ሲለኝ አተረፈኝ። ለዛም ነው ልጃችንን ያው አኪን ያልነው እግዚአብሔር ያቆማል ድጋሚ ያቆሞናልና ለዛ ነው። መዝሙራችን ላይ ቆንጆ ነበር። መዝሙራችን ለህዝቡም ተደራሽነት ሆኗል። ግን ያው ከጀርባው ብዙ ነገሮች አሉ። ያ ምንድነው ያው የኔ በዜማ መሳሪያ ዘምሬ ባለማወቄ ትንሽ የኔ ፓርት ነበረ ከባድ የነበረብኝ እሱ ነበረ። ሌላው ቆንጆ ነበር እግዚአብሔር ይመስገን። ትንሽ ከባድ ያደረገው ደግሞ መዝሙራችን ልምምዱ በጣም ከመሄዱ የተነሳ እንትናችን ደረሰ አይደል? ሰርጋችን ደረሰና ከዛ በኋላ ማፍጠን ስለነበረብን እግዚአብሔር ይስጠው ዴቫም ጎበዝ ልጅ ነበር። በትግስት ታግሶኝ ያው በድል ተወጥቼው ዝማሬያችንም ለህዝብ ደርሶ ተወዷል። እስካሁን ግን ማንነታችን አልታወቀም። በዚህ ቪዲዮ ማንነታችንን በዛው እንገልጻለን። በቪዲዮ ሰርታ ማንነታችን አልታወቀም። ከባዱ ነገር የነበረው የወንድና የሴት የኪ ልዩነት አለና አንደኛ እሷ እንዳለችው በዜማ መሳሪያ ዘምራ አታውቅም ነበር ከዛ በፊት። እሱን መልመድ ትንሽ አስቸጋሪ ነበር። ከዛ ግን የኪ ልዩነቱ ነው እኔ የሚመቸኝ ኪ ላይ ለመዘመር እሷ ወይ ይወርድባታል ወይ በጣም ይወጣባታል። እሷ ላይ ለመዘመር ደግሞ እኔ ይወርድብኛል ምናምን ነገር እላለሁ። ከዛ ግን ፋይናሊ ለእሷ ፌቨር በሆነ መንገድ ሰራ ነው ማለት ነው። ያው ግጥምና ዜማው ራሴ ነኝ የሰራሁት የነበረው። የመጀመሪያው ልባም ሴትን የሚለው እንደ መግቢያ ያደረኩት ሙሉ የመጽሐፍ ምሳሌ የመጽሐፍ ቅዱስን ሀሳብ ነው። ልባም ሴትን ማን ሊያገኛት ይችላል? ዋጋዋም ከቀይ ዕንቁ እጅግ ይበልጣል እያለ የሚቀጥለው ማለት ነው። እሱን የቤተክርስቲያን ዜማ ነው የተጠቀምኩት። ከዛ በኋላ እንግዲህ የዋና አካሌ እያለ የሚቀጥለው ደግሞ ያው ግጥምና ዜማው ራሴ ነው ማለት ነው። ታስታውሻለሽ እንዴ? አዎ ዘምረው እንዘምረው እስኪ ለተውስታ የዋና አካሌ አቤት አዳም ሆይ የዋና አካሌ አቤት አዳም ሆይ ከእግዚአብሔር የተሰጠሽ በረከት ነሽ አዳም አካሌ አቤት ሔዋን ሆይ አዳም አካሌ አቤት ሔዋን ሆይ ከእግዚአብሔር የተሰጠ የቤቴ ራስ ነህ ወርቅ እንደሚፈተን በእሳት ድነስቶ የሚሻገር ፈተና የወረት አይደለ ፍቅር ሕያው ቃል ኪዳን ይጸናል። ያድርገው የአብርሃም የሳራ ዘመን አስቆጥሮ ማያረግ በዕድሜ ሽምግልና ወጥኖ በፍቅር ተሳስሮ የሚጃል። እንዴት ነበር ሰርጋችን? በነገራችን ላይ በጣም አልደርስ ያለኝ ቀን ቢኖር የሰርጌ ቀን ነበር እና በጉጉት ጠብቀው የነበረ ቀን ነበረች የካቲት 5 እና 2 ቀን ሲቀረው በቃ እንቅልፍ አልወስዳለኝ እና በጣም ከማሰብ የተነሳ ከሳው ጠቆርኩ ምናምን ስለ ሰርጌ ሳስብ። ምክንያቱም እዛ መቅደስ ውስጥ ገብቼ የክርስቶስን ስጋው ደግሞ ስቀበል በቃ ያለው ካባ ለብሼ ሙሽራ ሆኜ የሆነ ብዙ ነገሮች ብቻ በአይምሮዬ ውስጥ ሳያቸው ያደኩት ነገሮች በእኔ ላይ ሲፈጸሙ ለማየት በቃ በጣም የጓጓውበት የሰርጌ ቀን ነበረ። ያም ቀን ደረሰ እና ደግሞ ልክ ከደረሰ በኋላ ደግሞ የሆነ በውስጤ የሰርጌ ቀን የምላት ያቺ ቀን መቅደስ ውስጥ ቆመን
ቅዱስ ቁርባን ስንቀበል ካባችንን ስንለብስ በቃ ሳየው ያደግኩትን ነገር በራሴ ላይ ለማየት በጣም ጓጉቼ ስለነበረ በቃ እነኛን ቀናቶች አይኖቼ ሳይከደኑ በእውነት ብቻ ደስ የሚል ጊዜ ነበረን። ባሌን ፍቅሬን የግሌ ያደረኩበት ቀን ነውና ያ ቀን ደስ ይል ነበረ። ግን ምን ችግር ነበረበት መሰለህ? ችግሩን እያወራ ነው። በአጋጣሚ የሰርጋችን ቀን የተቆረጠው እንግዲህ የካቲት 5 ነው እንዳለችው። የካቲት ላይ ደግሞ በዛው ጥር መጨረሻው ጀምሮ ይሁን የካቲት መጀመሪያ አካባቢ ይሄ የኦሮሚያው ሲኖዶስ የሚል እንግዲህ ህገወጥ የጳጳሳት ሹመት የተፈጸመበት ጊዜ ነበረ። በዛ ምክንያት እንግዲህ ብዙ ምዕመናን ጥቁር ለብሰው ሀዘናቸውን ሲገልጹ የነበሩበት ተቃውሞም ሲያሰሙበት የነበረበት ወቅት ነበር። ከዛ ያው መንግስትም ጣልቃ አልገባም ነበር ያኔ። በአጋጣሚ ሰላማዊ ሰልፍ ሊወጣ ተከልክሎ ማለት መንግስት ቤተክርስቲያን ጥሪ አድርጋ ሰላማዊ ሰልፍ ለመውጣት መንግስት ከልክሎ ነበረ እና በአጋጣሚ እንግዲህ መንግስት ቢከለክልም ቤተክርስቲያን ግን እንዳትቀሩ ተብሎ የካቲት 5 ቀን የናዝሬት ደብረ ሰላም ቅዱስ ገብርኤል ካቴድራል ነበረ። ሰልፍ ቢከለከልም ያው የተጠራ ነው እዛ ነበር ሁሉም ምዕመን ማለት ነው ይሄንን ህገወጥ ሹመት ለመቃወም። በአጋጣሚ ደግሞ የእኛም ሰርግ እዛው ቤተክርስቲያን ነበረ። እንግዲህ አስበው በጣም ከባድ የሆነ ረብሻ ሊነሳበት ይችላል ተብሎ ታስቦ ነበር። ምክንያቱም ህዝቡ ለሁለት ተከፍሎ ነበረ። ተቃዋሚ ያለ፣ ከዛ ደጋፊ ያለ። በዚህ መሀል በጣም በቃ ትልቅ ብጥብጥ ኤክስፔክት እየተደረገ ነበረ። ከዛ እኛ ሰርጋችንን ማራዘም አንችልም። ምክንያቱም እዛ ቤተሰብ ጋር ፕሮግራም ተዘጋጅቷል፣ ምግብ ተሰርቷል፣ ድግስ ተደግሷል፣ ጥሪ ተደርጓል ለህዝቡ እና በቃ በድፍረት ምንም ነገር ቢፈጠር ይፈጠር ብለን ነው የዕለቱን ቀን። እንደውም አንዳንድ ሰዎች አራዝሙት ምናምን እያሉ ነበረ። ምክንያቱም ደግሞ ሰርጋችንና የድግሱ ቦታ የተለያየ ሀገር ስለነበረ ቤተሰቦቻችን ጋር 25 ኪሎ ሜትር ወጣ ይላል ወደ ወለንጭቲ ማለት ነው። ስለዚህ እንግዲህ ከባድ ረብሻ እያለን እኛ ሰርጋችን አላራዘምነው ነበረ። በአጋጣሚ ሆኖ ግን ሰርጋችን እንደነገ ሆኖ ዛሬ ነገሮች እንደተስተካከሉና ሰላማዊ ሰልፍ የሚባል ነገር እንደማይኖር ህገወጥ ሹመቱም ህገወጥ መሆኑን መንግስት ጭምር እውቅና ሰጥቶት እንደሚስተካከል ነገሮች እንደሚቀየሩ ማታ ላይ ተነገረ ማለት ነው። ስለዚህ ሌላ ሁለተኛ ሰርግ ማለት ነው። ምክንያቱም በሰላም መንገድ ሰላማዊ የሆነ ፕሮግራም ማሳለፍ ራሱ አንድ እንትን ስለነበረ ማለት ነው እና በቃ ደስ ሲል ነበረ። እዛ የነበረው ነገር ህዝቡ ሁለተኛ ሰርግ ነው እያለ ነበረ እና እድለኛ ሙሽሮች ነበር። ሰው ጥቁር በለበሰበት ማግስት እኛ እንግዲህ ነገሮች ተቀይረው ነጭ ለብሰን ሰርጋችንን ድምቅ ብሎ የሚገርም ነበር። እግዚአብሔር የከበረበት ሰርግ ነበር። ያ ደስ ይላል። እግዚአብሔር ይመስገን። በጣም የምወድለት ነገር ጥንካሬውን በጣም ወድለታለሁ። ለሰው ያለውን አክብሮት ብቻ ባሌ በመሆኑ የምወድለት ብዙ ነገሮች ቢሆኑ ግን በጣም የምወደው ለሰው ያለው አክብሮት፣ አመለካከት። እኔ በጣም ተናድጄ መጥቼ ይሁን እንደዚህ እኮ ነው እንደዚህም ላይሆን ይችላል የሚለው በቃ ለሰዎች ያለ አመለካከት በጣም ወድለ በጣም ይሄ ምንድነው እኔ በጣም በመጥፎ የማስባቸውን ነገሮች ወደ ጥሩ ነገር እንዲም ላይሆንም ይችላል የምትለይ ነገር እውነት ነው ብዬ ብዙ ጊዜ ከዛ ግን በጣም ብዙ ነገር ተምሬያለሁ። የኔ በመሆነ በእውነት ብዙ ነገሮች እንዲስተካከሉ ሆነውልኛል። ጥንካሬን በጣም ነው የምወድላት ነገር ብዙ ነው። ያው የምወድላት ነገር ስለበዛ ማለት ላይ ያገባዋት ከምትወደው ሰው የምትወደው ነገር በጣም ብዙ ነው። ግን እንግዲህ ለየት ያለ ነገር ምንድነው ካልከኝ ቤቷን በጣም የምትወድ ልባም ሴት ነች። ቅድም ስለመዘውሩ ሳወራ የመጽሐፍ ምሳሌን ጠቅሼ ነበር። ልባም ሴትን ማን ሊያገኛት ይችላል? ዋጋዋ ከቀይ እንቁ ይበልጣል የሚለውና ልባም ሴት መሆኗን እወደዋለሁ። በጣም ንጹህ ሴት ነች። በጣም ጨዋ ሴት ነች። ቤቷን አክባሪ ነች። ራሷን የምታከብር ራሷን የምትጠብቅ ነችና ይህን ነገሯን አብልጬ እወድላታለሁ።
ውጪ በጣም እንትን ነው ኮስታራ ዝምተኛ ብቻ ውጪ እንደዛ አይነት ባህሪ ነው ያለው። እንዲያውም በጣም በቅርብ ያሉ ሰዎች በጣም ይፈሩታል ጓደኞቼ ማለት ነውና በጣም ኮስታራ ስለሆነ እቤት ግን በጣም አዝግ ነው። ሲቀልድብኝ ነው የሚውለው ልበል ብቻ ባገኘው አጋጣሚ በጣም ይፎግራል፣ በጣም ያዝጋል። እስቲ ለኔ በጣም ቸኩዬ የሆነ ነገር አርግ እንደዚህ እኮ ነው ወይ ደግሞ የሆነ ነገር አርግልኝ እስቲ ምናምን ካልኩት በቃ አዝጎ ነውና በጣም ተጫዋች ነው ቤት ውስጥ። ውጪ እንደዛ አይነት ሰው ነው። ሌሎች ሰዎች የማያውቁት ስለሷ ብዙ ሰው አያውቀውም ብዬ የማስበው ነገር በጣም ጎበዝ የጂምናስቲክ ባለሙያ እና ስፖርተኛ እንደነበረች ነው። ይገርምሃል በጣም ባካንድ በለው ፒራሚድ መስራት በለው በቃ ሀገር ያስጨነቀች በጣም ሰርከሰኛ ነው የሚባለው ሰርከስ ባለሙያ ነበረች፣ ጎበዝ ነበረች እና ብዙ ሰው ይሄን አያውቀውም። ያው አሁን አረጀች እና ነው እንጂ በጣም ስፖርተኛ ነበረች። ይሄን ነው ሰው ብዙ ሰው ላይ ያውቀው የሚችል። በተለይ ደግሞ በአካል የማያውቃት ሰው ወይም ደግሞ የሀገሯ ሰው ያልሆነ ሰው የማያውቀው ነገር ይሄ ነው። ግጭትና አለመግባባት ብዙ ሰው ሚስ የሚያደርገው ነገር መሰረታዊ ነገር ኮሚኒኬሽን የሚባል ነገር ነው። እንግዲህ ትዳር ውስጥም ሆነ የትኛውም ሪሌሽንሺፕ ውስጥ ግጭቶችን ወይም አለመግባባቶችን ለመፍታት ከሚያግዙን መሰረታዊ ነገሮች መካከል ቀዳሚው ተግባቦት ወይም መግባባት መነጋገር ነውና ያው ትዳር ውስጥ አለመግባባት ይኖራል። ምክንያቱም የተለያየን ሰዎች የተለያየ ቤት ያደግን ሰዎች የተለያየ ማንነት ያለን የተለያየ አስተሳሰብ አለን። የሆነ ሁለት አድማስ ላይ ያለን ሰዎች ልንሆን እንችላለን። ስለዚህ በዛው ልክ እንግዲህ አለመግባባቶች ሊፈጠሩ ይችላሉ። እነኛን ማኔጅ የምናደርገው በመነጋገር ነው። ሌላኛው ምን አምናለሁ መሰለህ መዝሙራችን ላይም ተጠቅሜዋለሁ እሱን ሀሳብ። እንግዲህ መጽሐፍ ቅዱስ በቁጣችሁ ላይ ፀሐይ አይግባ ይላልና ማምነው በዛ ነው። ምንም አይነት ጥልን አለማሳደር፣ ምክንያቱም በቁጣችን መሀል አንድ ቀን ማደር የለበትም። ስለዚህ ኮሚኒኬሽን ወይም መነጋገር ማውራት ግጭትን አለመግባባትን ለመፍታት የምንጠቀመው ዋነኛው ነገር ነው። ግጭትን ያው እሱ እንዳለው በንግግር ነው የምንፈታው። ግን እኔ ብዙ ጊዜ አላምንበትም ነበርና በጣም በማኩረፍ ነበረ ነገሮችን ልገልጽም። በጣም ስናደድም አኩርፌው ጠብቃለሁ። አኩርፌ እንዲገባው ነው የማደርገውና አላምንበትም ነበር ብዙ ጊዜ በንግግር ገና እንዲተናድጄ ምናምን አይነት ነገር ብቻ ብዙ አይምሮዬ ውስጥ በቃ ማኩረፍ የሚሉት ነገሮች በደንብ ተቆጣጥረውኝ ነበር። በደንብ ታወቃለሁ፣ ያቀኛል በኩርፊያዬ ማለት ነውና ግን ምንድነው ሁሌም የሚለው ቃል አለ። ሁሌም ነው የሚለው። እኔን ራሱ የእውነት በጣም ገዝቶኛል ይሄ ቃል። የእግዚአብሔር ቃል ምን ይላል መሰለሽ ይላል መጨረሻ ላይ ማታ በቃ በቁጣችሁ ላይ ፀሐይ አይውጣ ብሎ ይላል የእግዚአብሔር ቃል ብሎ እጄን ይዘኛልና ሁሉንም ረሳ ነበር። ያ በቁጣችሁ ላይ ፀሐይ አይውጣ፣ በንግግር ነገሮች መፈታት ይችላሉ። ስለዚህ እኛም ትዳራችንን ከብዙ ጊዜ የተማርናቸው ነገሮች በንግግር ሁሉ ነገር እንደሚስተካከል በዛ ነው የምንፈታው። ብዙ መዝሙሮች አሉ መወዳቸው፣ ግን ሁሌም ካፌ የማይጠፋውና የሆነ ልቤን በጣም ደስ የሚያሰኘኝ መዝሙር አለ። ከኃጢአተኛው ድንኳን ቅዱሱ ቆመሃል። እስኪ ዘምሪልን። ታግዘኛለህ? ከኃጢአተኛው ድንኳን ቅዱሱ ቆመሃል፣ ልጅት ነው ብለን እንፈልግሃል። አንተ ስላለኸኝ ቀሏል መከራዬ፣ ለኔ ያደረከው ብዙ ነው ጌታዬ። አንተ ስላለኸኝ ቀሏል መከራዬ፣
ለኔ ያደረከው ብዙ ነው ጌታዬ። እኔም ብዙ የምወዳቸው መዝሙሮች ይኖራሉ፣ ግን ሁልጊዜም በቃ በጣም ከኔ ጋር የተቆራኘ ብዬ የማስበው የዘማሪት ምርትነሽ አኑሮኛል ቸርነት የሚለው መዝሙር ነውና በጣም ወደዋለሁ። ማለት ዛሬ ለመቆሜ ዛሬ በህይወት ለመቆሜ እግዚአብሔር ቸርነት ቀዳሚው እና መሰረታዊ ነገር ስለሆነ ያሳለፍናቸው ብዙ ነገሮች አሉ፣ ያለፍናቸው በቸርነቱ መሆኑን የሚያሳይ መዝሙር ስለሆነ ወደዋለሁ። ይዘመር። አኑሮኛል ቸርነት ልክ የሌለው ደግነት፣ እንዳንተ አይነት ጌት ይገኛል፣ ሁሉም ነገር ትዝ ይለኛል፣ ሁሉም ነገር ትዝ ይለኛል። የምወደው ጥቅስ ብዙም የምወዳቸው የቅዱስ ጳውሎስ መልእክቶች ከቅዱስ ጳውሎስ መልእክቶች ብዙ የምወዳቸው ጥቅሶች አሉ። በመጀመሪያ ደረጃ ያው እግዚአብሔር ቃል ይሄንን እወዳለሁ ይሄንን እጠላለሁ አይባልምና፣ ግን ደግሞ ሁሌም የመዝሙረ የዳዊት መዝሙር ከአንደበቴ የማይጠፋው ስራም ስወጣ ስገባም ብቻ በጣም የምወደው መዝሙረ ዳዊት አለ። ምን የሚለው መዝሙር 23 እግዚአብሔር እረኛዬ ነው የሚያሳጣኝ የለም፣ በለመለመ መስክ ያሳድረኛል፣ በረፍት ውኃ ዘንድ ይመራኛል የሚለው የእግዚአብሔር ቃል እሱ። አዎ የምትወዱት የሚለው ቃል ትክክለኛ ይሁን አይሁን አላውቅም። ምክንያቱም መጽሐፍ ቅዱስ የእግዚአብሔር እስትንፋስ ነው፣ የእግዚአብሔር ሀሳብ ያለበት መጽሐፍ እንደመሆኑ እግዚአብሔር ቃል ሁሉም የሚወደድ ነው። ምክንያቱም ቃል ለጉሮሮዬ ጣፋጭ ነው እንዳለው መዝሙረኛው ዳዊት ማለት ነው። ነገር ግን የህይወቴ ፕሪንሲፕል አድርጌ የምከተላቸው ሁለት የእግዚአብሔር ቃል ወይም መጽሐፍ ቅዱስ ቃሎች አሉ። አንደኛው ነገር ከልክ እንዳላልፍ ከመጠን እንዳላልፍ በመጠን እንድኖር የሚገድቡኝ፣ በማን አለበኝነት እንግዲህ ወደ ነውር ወደ ኃጢአት ርቄ እንዳልገባ የሚከለክለኝ የህይወት መርህ አድርጌ የምከተለው ነው። አንደኛው ደግሞ በፈተናዎች ውስጥ ሁሉ ሲሆን ከፈተና ውስጥ ለመውጫ ለመበርቻ የሚሆነኝ ቃል ነው። ሁለቱ ቃሎች አንደኛው ሁሉ ተፈቅዶልኛል ሁሉ ግን አይጠቅመኝም የሚለው የጳውሎስ ቃል ነው። ይሄ በቃ ለህይወት መርህ አድርጌ የምጠቀመው ነው። ምክንያቱም የተፈቀደ ነገር ሁሉ እንደማይጠቅም በህይወት ውስጥ መጠን እንደሚያስፈልግ የምረዳበት ቃል ስለሆነ በጣም ወደዋለሁ። እንደ ህይወት መርህ አድርጌ እከተለዋለሁ። ሁለተኛው ደግሞ የያዕቆብ መልእክት ላይ የምናገኘው እግዚአብሔር ቃል የእምነታችሁ መፈተን ትዕግስትን እንዲያደርግላችሁ አውቃችሁ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት ይላልና በጣም ከባድ ቃል ነው፣ ግን መበርቻ ነውና በፈተናዎቼ እንድበረታ የሚያደርገኝ ቃል ነው። ስለዚህ ሁለቱ የህይወቴ መርሆች ናቸው፣ ወዳቸዋለሁ። ኦልሞስት 3 አመት ከአንድ ወር በኋላ የካቲት 5 ሲመጣ 3ኛ አመታችን ይሆናል በትዳር ማለት ነው። የምንመክረው ምክር ያው በትዳር ብዙ አመታቶችን ባናስቆጥርም ግን ደግሞ ትዳር በራሱ አስፈላጊ ነው። ቅዱስ ጳውሎስም እንደሚናገረው ቢቻላችሁ ለእያንዳንዳችሁ ሴትም ባል ይኑራት አይደል፣ ባልም እንደዛው ቢኖር፣ ምክንያቱም ወደ ፈተና እና ወደ ኃጢአት እንዳንመራ ብንወሰን በትዳር ካልሆነ ደግሞ ባናገባ ይመክራልና። ግን ደግሞ ወጣቶች በፈተና ውስጥ ያላችሁ ራሳችሁን ድጋሚ ደግሞ የምትወቅሱ ኃጢአት ሰርቶ ድጋሚ ራስን ከመውቀስ እግዚአብሔርን ደግሞ ከማሳዘን ይልቅ ብትጋቡ ትዳር መልካም ነው። የእግዚአብሔር ፈቃድም ካለበት ደግሞ እጅግ በጣም መልካም ነው። የእግዚአብሔር ቤት ነው ትዳር። ስለዚህ ቢጋቡ ብዬ የማስበው ረጅም አመት በፍቅር ከመቆየትና ኃጢአቶችን ከመመላለስ ሌሎችንም ተግባራቶችን ከመፈጸም ይልቅ በአንድ ጥላ በአንድ አካል ቢወሰኑ መልካም ነው። ጨረሰችው
ለመጨመር ያክል ያው እንግዲህ እኛ በትዳር 3ኛ ዓመታችን እየመጣ ነው። ስለዚህ የ3 ዓመት ትዳር ይዘን እንግዲህ 30 ዓመት በትዳር እንደቆየ ሰው ምክር ለመስጠት አንችልም። ምክንያቱም ህይወት በራሱ የሚያስተምርህ እድሜ በራሱ የሚያስተምረው ነገር ስላለ፣ ግን ባለንና በቆየንባት ጥቂቷ ጊዜ የተረዳነውን ነገር ያው ማካፈላችን መልካም ነው። ሌሎች ያስተምር ሊጠቅም ስለሚችል ማለት ነው። ለወጣቶች ምናልባት መጀመሪያ የምመክረው ነገር እግዚአብሔርን ከሁሉም ነገር አስቀድሙ። እግዚአብሔርን አስቡ። የእግዚአብሔርን ፈቃድ ጠይቁ መጀመሪያ፣ እሱን ለማለት ፈልጋለሁ። እና ወደ ትዳር ከመግባታችሁ በፊት እንግዲህ የእግዚአብሔር ፈቃድ፣ ፍቅር የሚባሉ መሰረታዊ ነገሮች እንዳሉ ሆነው ፋይናንሻል ስታቢሊቲ የሚባለው ነገር ደግሞ ሊዘነጋ የሚገባ ጉዳይ እንዳልሆነ ይሰማኛል። ምክንያቱም ሰዎች ወደ ትዳር ውስጥ ከመግባታቸው በፊት ፋይናንሻሊ ስቴብል መሆን አለባቸው። ምክንያቱም ለትዳራቸው ፕሮቫይድ ማድረግ መቻል አለባቸው። ከትዳራቸው ጋር ተያይዞ ለሚመጡ የትኛውም አይነት ነገሮች መቋቋም የሚያስችል የሆነ ነገር ሊኖራቸው እንደሚገባ አምናለሁ። ያ ማለት እንግዲህ ቤት፣ መኪና ወይም ትልልቅ ነገሮች ላይሆን ይችላል። አትሊስት ግን ሰርቫይቭ ሊያደርጉበት የሚችሉት፣ ምክንያቱም አንደኛው የጥል መንስኤ ሊሆን ይችላል ይሄ የኢኮኖሚ ጉዳይ ማለት ነው። እና ስለዚህ ፋይናንሻሊ ስቴብል መሆን እንዳለባችሁ፣ ከዛ የምትወዱትን ሰው እና ደግሞ በሃይማኖት የሚመስላችሁን ሰው እንድታገቡ እመክራለሁኝ። ምናልባት ሌላ የምጨምረው ነገር አማክሩ፣ ቤተሰብ አማክሩ፣ የሃይማኖት አባታችሁ የንስሐ አባታችሁን አማክሩ። ምክንያቱም ሁልጊዜም የመከሩት ነገር ጥሩ ነው እና ማማከር ጥሩ ነው። ይሄን ነው የምለው። ተወልደ ኢየሱስ በቤተልሔም በቤተልሔም ዘይሁዳ በቤተልሔም ተወልደ። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ። ለመላው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች መልካም በዓል። እንግዲህ አባወራው ዳቦን ይቆርሱልናል። ወደ ዳቦችን። ለመላው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች በሙሉ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ። መልካም በዓል ለሁላችሁ በያላችሁበት ይሁን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የኔ ውድ ባል በጣም ወድሃለሁ፣ በጣም አፈቅርሃለሁ። እግዚአብሔር ደግሞ ረዥም እድሜ እንዲሰጥህ እመኛለሁ ከጤና ጋር። እንዲሁ ደግሞ እግዚአብሔር በፍሬ ባርኮን፣ በፍሬዎች ባርኮን፣ አሁን በፍሬ ባርኮናል፣ በፍሬዎች ባርኮን ደግሞ ብዙ አመት በዓሎችን አብረን እንድናከብር እግዚአብሔር እድሜና ጤና ይስጠን። መልካም በዓል። መጽሐፍ ሚስትን ያገኘ በረከትን አገኘ ከእግዚአብሔር ዘንድ ሞገስን ይቀበላል እንደሚል የኔ ሚስት፣ የኔ አበባ፣ የኔ ልባም ሴት አንቺን በማግኘቴ በረከትን ከእግዚአብሔር ተቀብያለሁ፣ ሞገስን ከእግዚአብሔር ተቀብያለሁ። በህይወቴ ስላለሽ እጅግ ደስተኛ ነኝ። እጅግ በጣም አፈቅርሻለሁ። ደግሞ ዘመን በዘመን ተተክቶ ብዙ አውደ ዓመቶች፣ ብዙ አመት በዓሎች፣ ብዙ ፋሲካ፣ ብዙ ገና፣ ብዙ ዘመን መለወጫዎች አብረን እንድናከብር እግዚአብሔርን እለምነዋለሁ። መልካም በዓል ይሁንልሽ የኔ ተወዳጅ ሚስት። የጥበብ ሰዎች መጡ፣ የጥበብ ሰዎች መጡ፣ ሰምተውት በዜና እያበራላቸው ኮከብ እንደ ፋና፣ እያበራላቸው ኮከብ እንደ ፋና። ሰብአ ሰገል መጡ ሊሰግዱ በሙሉ፣ ሰብአ ሰገል መጡ ሊሰግዱ በሙሉ። የእስራኤል ንጉሥ ወዴት ነው እያሉ፣ የእስራኤል ንጉሥ
እጅ መንሻውን ሰጡት እንደየስራቱ ዕጣኑን ለክህነት ወርቁን ለመንግሥቱ ዕጣኑን ለክህነት ወርቁን ለመንግሥቱ